አመሰግናለሁ። ሰላም በለኝ። አየው በጣም ድንቁርና ውስጥ ሆነ ጌታን ማወቅ አትችልም። ማመን በምን ይገለጻል? ማመን በስነ ምግባር ነው የሚገለጸው። ኩንቱም ኸይረ ኡመቲን ከዛ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር አላህ ይስጥ። ከዛ ወቱእሚኑነ ቢላህ አመሰግናለሁ። በመልካም ታዛላችሁ፣ ከክፉ ትከለክላላችሁ ካለ በኋላ ነው በአላህም ታምናላችሁ የሚለው። መጥፎ ሰው አላህ ማወቅ አይችልም። ማመን ግን ይችላል። ማመን በምን ያውቀዋል? ማመን እኮ መሰለህ ልማድ የሚባል አለ። ኦኬ ከልማድ የሚመጣ እምነት ማለት ነው። ታዲያ ልማድ ነው። ትክክለኛ ማመን ማወቅን ያስቀድማል። ፈዕለም አነሁ ላኢላሃ ኢለላህ ሲል ፈዕለም እወቅ ነው። ኦኬ እወቅ ነው። አሽሃዱ ነው የምትለው፣ አመንቱ አትልም። አሽሃዱ ካልክ በኋላ ነው አመንቱ ብለህ ወደ ኢማን ተውት የምትሄደው። ለምን አሽሃዱ አላ ኢላሃ ኢለላህ ትላለህ? አሽሃዱ ምስክርነት ነው። ለምን ምስክርነት ሆነ? ስለምታውቀው ማታውቀውን ነገር አትመሰክርም። አመሰግናለሁ። ሰላም አየው እዚህ ለትሩዝ አየው ምስክርነት እንዳልከው ለምታውቀው ነገር ነው የምትመሰክረው። አሁን እኮ ሐሰተኛ ምስክር ነው ያስቸገረን። ስታውቅ ትመሰክራለህ። አያምርም? ይሄ ብቻ አይበቃም ሰው። ስለዚህ መስክሮ ያለበት እምነት አያውቀውም ሰው ምስክርነቱ የውሸት 4 ነጥብ። ይሄ ግልጽ ነው። በመጀመሪያ ደረጃ አሽሃዱ ስንፈል ሲል አውቀውና መጀመሪያ በጣም ድንቁርና ውስጥ ሆነ ጌታን ማወቅ አትችልም። መጀመሪያ እሱም ጃሂልያ ማለት በነገራችን ላይ ጃሂልያ ማለት አረቦች ለ300 ዓመት ጃሂልያ ውስጥ ነበሩ ይባላል። የዘመኑ ከረሱሉ ሰለላሁ ዐለይሂ ወሰለም ከመምጣታቸው 300 ዓመት በፊት ጀምሮ ረሱሉ ሰለላሁ ዐለይሂ ወሰለም እስከመጡ ድረስ ጃሂልያ ይባላል። ጃሂልያ ማለት እነሱ አረቦች እኮ ጥበብ ሳይኖራቸው አይደለም። ስነ ጽሁፍ እኮ አላቸው። ኡካዝ ምናምን የሚሉት የጥበብ ምሽትም አላቸው። ኢምፓየርም አላቸው። ነጋዴዎችም ናቸው። ይህን ያህል ድፍን ጭንቅላቶችም አይደሉም። ማንበብና መጻፍም ይችላሉ። እስልምና ጃሂልያ ማለት በአጭር ቋንቋ በጣም ሲብራራ የሞራል ንቅዘት ማለት ነው። ተውሂዲክ የሆነ ሞራል ፈጠሩ ረሱል ሰለላሁ ዐለይሂ ወሰለም። በአሁኑ ዘመን እኮ ጃሂልያ ሲቪላይዝድ የሆነ በቲንኪንግ ከሆነማ አሁን ለምሳሌ አሜሪካ እኮ በጣም እኮ አሳቢዎችም እኮ አሉ። አሁን ሀሳብ እውቀት ምናምን በቃ ጃሂልያ ውስጥ ናቸው። ሞራል ነው ሞራል። ጃሂልያ የለም አለማወቅ ምናምን ነው አይደለ? ያለማወቅ መለኪያው በእስልምና አኽላቅ ጋር በሚገናኝ ነው። አኽላቅ ከምን ጋር ሲሆን መሰል ሜታፊዚካሊ አላህን በጣም ስታውቀው የማወቅህ መገለጫ በምን እንደሚታየው በስነ ምግባር። ለምን ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ለሂውማኒቲ ነው። በላጭ ሆናችሁ በመልካም ታዛላችሁ፣ ከክፉም ትከላከላላችሁ፣ በአላህም ታምናላችሁ። ስለዚህ አንድ ሰው ሞራሊ ትልቅ ሊሆን የሚችለው መረዳት ሲኖረው መሸምደድ አይደለም። ስለዚህ ይሄ ጄኔሬሽን 7 ሴንቸሪ ቁርአን ሲመጣ የመጨረሻው ነብይ ሲባሉ አቅልን እንደ ሙዕጂዛ እንደ ተአምር ሰጥቶን ነው።